የትራምፕ አስተዳደር የግሪን ካርድ ፕሮግራሞችን እስከናካቴው ለመዝጋት ቢፈልግም ህጋዊ ማዕቀፎች ፈተና ሆኖበታል ተባለም። ስለ አሜሪካ ግሪን ካርድ ጉዳዮች ዛሬ ያለው መረጃ ምንድነው? እስኪ በአጭሩ መረጃውን ላቀርብላችሁ። የፕሬዝዳንት ዶናልድ ትራምፕ አስተዳደር የተለያዩ የግሪን ካርድ ፕሮግራሞችን በቋሚነት ለማቆም ፍላጎት ቢኖረውም በነባር ህጎች ምክንያት ተግዳሮት እንደገጠመው የቀድሞ ከፍተኛ የኢሚግሬሽን ባለስልጣን ለኒውሲክ መጽሔት ዛሬ ገልጸዋል። እስከ ባለፈው ህዳር ወር ድረስ በአሜሪካ የዜግነትና የኢሚግሬሽን አገልግሎት ወይም USCIS ከፍተኛ ባለስልጣን የነበሩት ሪኪ ሞሪ እንደገለጹት አስተዳደሩ የተለያዩ የኢሚግሬሽን መንገዶችን በቋሚነት ለመዝጋት ቢፈልግም ያለ ኮንግረስ ውሳኔ ይህንን ማድረግ የማይቻለው በመሆኑም አስተዳደሩ ህጉን እስከ መጨረሻው ለመገፋፋት ጊዜው ያልተገደበ እገዳዎችን እንደ ስልት እየተጠቀመ እንደሚገኝ ጠቁመዋል። ይህ አስተያየት የሰጠው የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖም የዲቪ ሎተሪ ፕሮግራም እንዲታገድ መወሰናቸውን ተከትሎ ነው። ለዚህ ውሳኔ እንደ ምክንያትነት የቀረበው በፕሮግራሙ አማካኝነት ወደ አሜሪካ ገብቶ ግሪን ካርድ አግኝቶ የነበረ አንድ የፖርቱጋል ተወላጅ በብራውን ዩኒቨርሲቲ ውስጥ በፈጸመው የተኩስ አደጋ የሁለት ተማሪዎችን ህይወት ማጥፋቱን ተከትሎ እንደሆነ ባለፈው ሳምንት መዘገባችን ይታወቃል። ሚኒስትር ኖም በኤክስ ገጻቸው ባሰፈሩት መልእክት ይህ አሰያፊ ግለሰብ ወደ ሀገራችን እንዲገባ በፍጹም መፈቀድ አልነበረበትም ማለታቸውም ይታወቃል። ይሁን እንጂ የቀድሞው ባለስልጣን ሪኪ ሞሪ የአንድን ግለሰብ ጥፋት ለሁሉም ስደተኞች እንደ ምክንያት መጠቀም የአሁኑ የትራምፕ አስተዳደር የተለመደ አካሄድ መሆኑን ተችተዋል። የአሜሪካ የኢሚግሬሽን ስርዓት የተገነባው እያንዳንዱን አመልካች በራሱ ብቃት ለመመዘን ቢሆንም አዲሱ አስተዳደር ግን የአንዱን ስህተት ለሁሉም ማስተካከያ እያደረገ ነው ብሏል። የዲቪ ሎተሪ ፕሮግራም በየዓመቱ እስከ 55,000 ስደተኞች ቪዛ እንዲያገኙ የሚያስችል ሲሆን ፕሮግራሙን በቋሚነት ለመለወጥ ወይም ለመሰረዝ የኮንግረስ ይሁንታ ያስፈልጋል። ይሁን እንጂ በትራምፕ አስተዳደር ስር ህጋዊ የመግቢያ መንገዶች በእጅጉ እየጠበቡ የሚገኙ ሲሆን ህግ የጣሱ ስደተኞች ቪዛቸውና ግሪን ካርዳቸው ተሰርዘው ከአገር እንዲባረሩ እየተደረገ ነው። ይህ እርምጃ ፕሬዝዳንት ትራምፕ በአሜሪካ ታሪክ ትልቁ የአገር ማስወጣት ዘመቻ ሲሉ ለገለጹት እቅድ እንደ መጀመሪያ እርምጃ እየታየ ይገኛል። ዛሬ ቁጭ ብዬ ቡናዬን እየጠጣሁ አንድ ያሰብኩት ነገር ኢሚግሬሽንን በሚመለከት የአሜሪካ ኢሚግሬሽን ወዴት እየሄደ ነው? የአሜሪካን ኢሚግሬሽን የትራምፕ ፖሊሲ ትቀበሉትም ላትቀበሉትም ትችላላችሁ፣ ግን እንዳካሄዱ ጥቁሮችን አንፈልግም፣ ደሃ አንፈልግም፣ ነጭና ሀብታም ነው ይመስላል። ኖርዌይ እና ስዊድን ከነዛ ሀገር ለምን አይመጡም? ለምን ከሺት ሆል ካንትሪ ይመጣሉ? እንግዲህ ያው እኛውን ሺት ሆል ኢትዮጵያ፣ አፍሪካ እና ብራዚል ምናምን ናቸው። እና ላይክ ፎር ኤግዛምፕል ራይት ናው ለውጥ የመጣው ምንድነው ብንል አሳይለምን በሚመለከት ይቀበላሉ፣ ግን ውሳኔ አይሰጡም፣ እንዲቆም አድርገዋል ለጊዜው። ዲቪ ሎተሪን በሚመለከት ለጊዜው ቆመዋል። እና ይሄ ለምንድን ነው የሆነው ቢባል ምክንያቱም አንዱ ብራውን ዩኒቨርሲቲ ላይ የተኩሰ ሰው ዲቪ ደርሶ ስለሆነ ወንጀል የሰራው ሰው፣ አንዱም በአሳይለምም እንደዛው። ግን ይሄንን ዲቪ አቆማለሁ ሲል ስንት ዓመቱ ነው? ገና ያኔም ሲመጣ ዲቪ አቆማለሁ ይል ነበር የዚህ አድሚኒስትሬሽን። አሁን ምክንያት ነው። ፕሮፖርሽኑን ብትመለከቱት አሜሪካን ውስጥ በጣም ፊው የሆነ ፐርሰንቴጅ ነው ክራይም የሚፈጽመው በኢሚግራንት። ብዙ ኢሚግራንት ይሰራል፣ ራሱን ለመቀየር የሚታገል ነው እንጂ ቱ ደሞስ ፓርት ብዙም ክራይም ላይ የሚገባ አይደለም። ኦየስ ኦብቪየስሊ ኢሚግራንት ሆኖ ክራይሞች አሉ፣ ግን ኢን ኮምፓሪሰን አክቹሊ አሜሪካን ቦርን የሆኑ ናቸው፣ እዚህ የተወለዱ እዚህ አገር ሰዎች ናቸው ሞር ክራይም ላይ ኢንቮልቭ የሚያደርጉት እንጂ ኢትስ ናት አን ኢሚግራንት። ይሄ የዚህ አድሚኒስትሬሽን ውንጀላ ነው ማለት ነው። ላይክ ሂትለር እኮ ድሮ ጁሾች መጥፎች ናቸው፣ ጁሾች እንደዚህ ናቸው፣ ጁሾች እንደዚህ ናቸው ብሎ ነው ያን ፕሮፓጋንዳ ያደረገው ምክንያት። እና ያንን እሱን ከሂትለር ጋር ለማያያዝ ፈልጌ አይደለም። በእርግጥ እሱ የሀገሩን ኢሚግሬሽን ፖሊሲ ለማስፈጸም ነው፣ ጠንከር ያለ አቋም ለማውጣት ነው። ነገር ግን በማስጠላት ሳይሆን በመወንጀል በጣም በኃይለኛ በመወንጀል ሳይሆን ትክክለኛ በሆነ መልኩ ፌር በሆነ መልኩ ኢሚግሬሽን ማስጠበቅ ይቻላል። ሁሉም ሰው ይምጣ ማለት አይደለም። ምክንያቱም አሜሪካ ሁሉ መምጣት ይፈልጋል። አሜሪካ በሯን ብትከፍት ከስዋት ቦታም አይበቃ።
ስለዚህ ትራምፕም ለሀገሩ የሀገሩን ኢሚግሬሽን ማስፈጽም እንትን ማለት አለ ጠበቅ ማድረግ አለበት። ዳትስ ኦኬ መብቱ ነው። this is the current administration አድሚኒስትሬት የሚያደርግ ነው። ፓርት ኦፍ ኢት ነው። መሪ ነው። ነገር ግን ጥላቻን በማሰን አይደለም። ሶማሌዎችን አንፈልጋቸውም ከሀገር ይሉ። ለምንድነው ከሺት ሆል ካንትሪ የምናመጣው? ለምን ከኖርዌይ ከስዊድን አናመጣው? ታዳዝም ሜካኒዝ ይሄ ግልጽ የሆነ ሬሲዝም እና ጥላቻ ነው እና ያ አሜሪካን አይወስነውም። አሜሪካን አይመጥነውም። ምክንያቱም አሜሪካ ማናት ብለን ብንመለከት የሀገር እኮ አሜሪካን ኢንዲያኖች ይኖሩበት የነበረው ኢሮፒያኖች መጥተው ከአሜሪካን ኢንዲያን ቀምተው አገር ያደርጉት እየኖሩበት ነው እና ዩናይትድ ስቴትስ ኦፍ አሜሪካ እኔ ስል ሁሉም ከየአገሩ መጥቶ የሚሰራበት ነው። አክቹዋሊ እኮ ሌትስ ሜክ አሜሪካ ግሬት የሚለው የትራምፕ አካሄድ የስ ኢትስ ግሬት፣ ግን አሜሪካ ኢዝ ኦልሬዲ ግሬት ታስ ዋት አይ ቲንክ። ለምን ብንመለከተው ሁሉም ሰው ከየአገሩ ከኔም ጭምር መተን እዚህ ሀገር ውስጥ ሰርተን ግማሹ ሎየር ከፈለገ ግማሹ ዶክተር ከፈለገ ነጩም ጥቁሩም ኢሮፒያኖች እኮ ራሳቸው ከሌላ ሀገር መጥተው እና ስለዚህ ሁሉም የትራምፕን ፋሚሊዎች ቢሆኑ ከሌላ ሀገር ነው የመጡት፣ ከአውሮፓ ነው የመጡት እዚህ ግራንድ ፋዘሩ እና ሁሉም ሰው መጥቶ ራሱን የሚያስተካክልበት ሰው የሚሆንበት ዩኒክ የሆነ ሀገር። አሁንም ኢሚግሬሽንን ኮንትሮል አይደረግ አይደለም ይሃስቱ ማንም ሀገር ኢሚግሬሽንን ኮንትሮል ማድረግ አለበት። ስፔሻሊ አሜሪካ ደግሞ በጣም ጥብቅ የሆነ ኢሚግሬሽን ፖሊሲ መኖር አለበት። ሁሉም ሰው መምጣት መኖር ይፈልጋል፣ ሁሉም ማስተናገድ አይቻልም። ግን ፖሊሲው እንዳለ ሆኖ ጥላቻው ቢቀር ንግግሩ ቢቀር ብዙ ቅራኔን በሰው ልቦን ውስጥ አይፈጥርም ለማለት ነው። ቡናዬን እየጠጣሁ ነው፣ ጠዋት ነው እና ቁጭ ብዬ ይሄን እያሰብኩ እስቲ ሀፖን ላርግ ብዬ ነው። ስላዳመጣችሁኝ አመሰግናለሁ። አበባ እባላለሁ፣ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ሜሪ ክሪስማስ፣ ሃፒ ኒው ይር። አትደናገጡ፣ እግዚአብሔር ከእናንተ ጋር ነው። ስፔሻሊ የኢሚግሬሽን ችግር ላለበት ሰው ነው። እዚህ ያደረሳችሁ አምላካችሁ ደግሞ አይጥላችሁም፣ መቼም ጥሎ አያውቅም እሱ። በእርግጥ ሁልጊዜ ፕሮብሌም ሲገጥመን የማንወጣው ይመስለናል፣ ማይወጣው ነገር የለም። አሜሪካ ደግሞ ገነት አይደለች፣ ሀገር አለን። እግዚአብሔር ከእናንተ ጋር ነው፣ ከሁላችንም ጋር ይሁን። ስላዳመጣችሁኝ አመሰግናለሁ። አበባ እባላለሁ፣ ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ። ደህና ዋሉ።